ዓለም በጭንቀትና በሩጫ በምትናጥበት በዚህ ዘመን ጊዜ የሌለበት ቁጥር የሌለበት ጭንቀት ምን እንደሆነ የማያውቅ ማህበረሰብ አለ ብሎ ማሰብ ይከብዳል። ነገር ግን በአማዞን ጫካ ጥልቀት ውስጥ የማይሲው ወንዝ ዳርቻ ዛሬ የሚለውን ቅጽበት ብቻ የሚያውቅ ትላንት ጥሎ ነገን ለማያውቅ አንድ ልዩ ጎሳ ይኖራል። ያለ መሪ ያለ ሃይማኖት፣ ነገር ግን ፍጹም ደስተኛ ሆነው ለዘመናት የኖሩት እነዚህ ሰዎች እነማን ናቸው? የእርካታቸው ምስጢርስ ምንድን ነው? ዛሬ ወደዚህ ጊዜ አልባው ሸለቆ ወደ ፒራሃ ጎሳ ምስጢራዊ ዓለም እንጓዛለን። እስከ መጨረሻው አብራችን ቆዩ። ለቻናላችን አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቪዲዮውን ይጀምሩት። አሁን የምንነግራችሁ ታሪክ ዓለምን ረስታችሁ፣ ጊዜያችሁን ረስታችሁ፣ ራሳችሁን ረስታችሁ ወደ ምስጢራዊ ዓለም ለመጓዝ ተዘጋጁ። በብራዚል የአማዞን ጫካ ጥልቀት ውስጥ ከሰው ልጅ ስልጣኔ በመቶዎች የሚቆጠሩ ኪሎሜትሮች ርቆ አንድ ምስጢራዊ ቦታ እናገኛለን። የማይሲ ወንዝ ቀስ እያለ የሚፈስበት፣ ዛፎችን ሰማይ የሸፈኑትና ተፈጥሯዊ ድምፅ ብቻ የሚሰማበት ሰላማዊ ቦታ። ለፒራሃዎች ጊዜ የሚለው ጽንሰ ሐሳብ ትርጉም የለውም። በቋንቋቸው ውስጥ እንደ ትላንት፣ ዛሬ፣ ነገ፣ ሳምንት፣ ወር ወይም ዓመት ያሉ ቃላቶች የላቸውም። ሕይወት ለነሱ አሁንና አሁን ብቻ ነው። ይህ ማለት ስለ እርጅና አይጨነቁም፣ ምክንያቱም እርጅና ወደፊት የሚመጣ ነገር ነው። ስለ ሞት አይፈሩም፣ ምክንያቱም ሞት የአሁኑ ቅጽበት አካል አይደለም። ስለ ባለፈው ስህተት አይቆጩም፣ የወደፊቱም አያቅዱም። የእነሱ ሕይወት ፍጹም እርካታና ሰላም የተሞላበት ነው፣ ምክንያቱም ጭንቀት የሚመጣው ካለፈው ትዝታ ወይም ከወደፊቱ ፍርሃት ነው። አንድ ፒራሃ ድንች ሲተክል የሚተክለው ለአሁን ነው። አሳ ሲያጠምድም የሚያጠምደው ለአሁን ነው። ሕይወታቸው ሙሉ በሙሉ ከተፈጥሮ ጋር የተሳሰረች ናት። የፒራሃ ቋንቋ በዓለማችን ካሉ ቋንቋዎች ሁሉ እጅግ ልዩ ነው። የሚገርመው ነጥብ መረጃ ለማስተላለፍ ቃላትን ብቻ ለመጠቀማቸው ነው። መዝፈን፣ ማፏጨት ወይም ድምፅ ከፍና ዝቅ በማድረግ ቶናል ላንጉጅ ይግባባሉ። በጫካ ውስጥ ሲያድኑ ማፏጨት ጠላትን እንዳይረብሽና መልእክትን ለማስተላለፍ ይጠቀሙበታል። የቋንቋቸው ቀጥተኛ መርህ ኢሚዲየንሲ ፕሪንሲፕል ፒራሃዎችን የሚያወሩት እነሱ ራሳቸው ስላዩት፣ ስለሰሙት ወይም በአካል ስላጋጠማቸው ነገር ብቻ እንደሆነ ያሳያል። ተረት፣ አፈ ታሪክ ወይም የፈጠራ ታሪክ የላቸውም። ለእናታቸው፣ ለአባታቸው ወይም ለእህትና ወንድሞቻቸው የሚጠቀሙበትን የተለየ ዝምድና መጠሪያ የላቸውም። ሁሉም በአንድ ላይ እንደ ትልቅ ቤተሰብ ነው የሚኖሩት። ይህ ማለት ፉክክር፣ የራስ ወዳድነት ስሜት ወይም የስልጣን ተዋረድ የላቸውም። ሁሉም ሰው እዚያው እኩል ነው። እንዲሁም ፒራሃዎች በፈጣሪ መንፈሶች፣ በተረቶች ወይም በአፈ ታሪክ አያምኑም፣ ምክንያቱም እዚያ ማንም ምንም አይቶ አያውቅም። የሚያወሩት እነሱ ራሳቸው ስላዩት፣ ስለሰሙት ወይም በአካል ስላጋጠማቸው ነገር ብቻ ነው። ይህ ፍጹም ቀጥተኛ፣ ከማንኛውም ሃይማኖት ጭንቀት ነፃ ያደርጋቸዋል። የፒራሃዎች አለባበስ እጅግ ቀላል ነው። ወንዶች በብዛት ከውጭው ዓለም ጋር ግንኙነት ካደረጉ በኋላ ያገኙትን አጫጭር ሱሪዎች ይለብሳሉ። ሴቶች ደግሞ ቀላል የጥጥ ልብሶችን ይሰራሉ። ሆኖም ግን በባህላዊ መንገድ ምንም አይነት ጌጣጌጥ ወይም ራስን የማስዋብ ልምድ የላቸውም። ለእነሱ ልብስ አካል ከመሸፈን ባለፈ የማህበራዊ ደረጃ መገለጫ አይደለም። ከተፈጥሮ የመጣው ቀላልነት ለእነሱ ልብስን አካል ከመሸፈን ባለፈ የማህበራዊ ደረጃ መገለጫ አይደለም። ከተፈጥሮ የመጣው ቀላልነት የእነርሱ ውበትና እርካታ ነው። ከተፈጥሮ ጋር ያላቸው ግንኙነት የእነሱ ትልቅ ሀብት ነው። በፒራሃ ጎሳ ውስጥ ትዳር እጅግ ቀላልና ሰላማዊ ነው። የጋብቻ ስነ ስርዓት ወይም ትልቅ ሰርግ የለም። ሁለት ሰዎች አብረው መኖር ከፈለጉ አብረው ይኖራሉ። መለያየት ካለባቸውም ያለ ጠብ ይለያያሉ። ቅናት በፒራሃዎች ዘንድ ብርቅ ነው፣ ምክንያቱም የኔ የሚል የንብረት የመሰብሰብ ስሜት ስለሌላቸው። ለሰው ልጆቹም ያላቸው እይታ የባለቤትነት አይደለም። ሁሉም ሰው እኩል ነው። ሁሉም ሰው ነፃ ነው። ፍቅርና ሰላምም የእነሱ መርህ ነው። የሚገርመው ፒራሃዎቹ ምንም አይነት መሪ፣ ንጉሥ ወይም አለቃ የላቸውም። መሪ የሚለው ቃል እንኳን በቋንቋቸው የለም። ሁሉም ሰው እኩል ነው። ማንም ለማንም ትዕዛዝ አይሰጥም። ውሳኔዎች የሚወስኑትን በጋራ ስምምነት ነው። ይህ ለዘመናዊ ዓለም የማይታመን ቢሆንም ያለ መሪ ለዘመናት በሰላም መኖራቸው ትልቁ ጥበባቸው ነው። ፍጹም እኩልነት የእነሱ ጥንካሬና ሰላም ነው። አመጋገባቸውም ሙሉ በሙሉ በጫካ ላይ የተመሰረተ ነው። በብዛት የሚመገቡትን አሳ የዱር አሳማ እና ዝንጀሮዎችን ነው። በተጨማሪም
የዱር ፍራፍሬዎችና ለውዝ ይሰበስባሉ። የሚገርመው ግን ምግብ አያከማቹም። ዛሬ ያደኑትን ዛሬው ይበላሉ። ከተፈጥሮ ጋር ያላቸው ግንኙነት ፍጹም እርካታ ይሰጣቸዋል። የዱር አራዊትም አይፈሩም፣ ያከብራቸዋል። ጥቃት ሲደርስባቸውም አይደናገጡም። ይልቁንም በተፈጥሯዊ የመከላከል ጥበባቸው ተጠቅመው ራሳቸው ያድናሉ። ሌላው አስገራሚው ነገር የፒራዎች የሞትና የሐዘን ሂደታቸው ነው። ለፒራዎች ሞት የተፈጥሮ ሂደት ነው። አንድ ሰው ሲሞት እንደ እኛ አይለቅሱም ወይም ለቀናት ሐዘን ላይ አይቀመጡም። የሞተው ሰው ካለፈው ቅጽበት ወደ ሌላው ቅጽበት እንደሄደ ያስባሉ። ሬሳውን ወደ ጫካ ወስደው ይቀብራሉ ወይም በወንዝ ላይ ይሸኛሉ። ስለ ሞተው ሰው ደጋግመው አያወሩም፣ ምክንያቱም አሁን ውስጥ ለሌለ ትኩረታቸው አሁን ባለው ህይወት ላይ ብቻ ነው የሚኖሩት። ሞት የእነሱ ህይወት የተፈጥሮ አካል ነው። ሌላኛው የህፃናት አስተዳደጋቸው ነው። ህፃናት በነፃነት ያድጋሉ። ወላጆች ልጆቻቸውን አይቀጥም ወይም እንዲህ አድርጉ ብለው አያስገድዱም። ህፃናት ከትንሽነታቸው ጀምሮ እሳት ማቀጣጠልና አሳ ማጥመድ ይማራሉ። ራሳቸው እንዲችሉ እንጂ እንዲታዘዙ አያደርጉም። ፒራዎች እንደ እኛ ለ8 ሰዓታት ተከታታይ እንቅልፍ አይተኙም። ይልቁንም በየመሃሉ ለ20 ደቂቃ ወይም ለ1 ሰዓት እያረፉ ይነቃሉ። እንቅልፍ አደገኛ ነው፣ ስትተኛም ነብር ሊመጣ ይችላል የሚል ብሂል አላቸው። ሌሊቱን ሙሉ ሲያወሩ፣ ሲዘፍኑና ሲፏጩ ያድራሉ። የዘመናዊ ዓለም ተጽዕኖ ዛሬ አደጋ ላይ ጥለዋቸዋል። ሚስዮናውያን ሃይማኖት ሊያስተምሯቸው ቢሞክሩም ፒራዎች ግን ኢየሱስ አይተዋል፣ ካላየው እንዴት ታወራለህ በማለታቸው ትምህርቱን ሳይቀበሉት ቀርተዋል። የራሳቸውን ማንነት ለመጠበቅ ያላቸው ጽናት እጅጉን ይገርማል። የፒራዎች ባህል ለዘመናት ሳይለወጥ መቆየቱ ነው። የባህል ጽናት የእነሱን ጥንካሬና ኩራት ነው። ይህንን ጎሳ ለ30 ዓመታት ጥናት ያደረገውን ዳንኤል ኤቨረት ፒራዎች በዓለማችን ላይ ካየኋቸው ሰዎች ሁሉ ደስተኞች ናቸው ይላል። ጭንቀት የሌለበት፣ ፉክክርን የሌለበትና ፍጹም ሰላም የሰፈነበት ማህበረሰብ መሆኑን ይመሰክራል። የፒራዎች ደስታ በአሁኑ ቅጽበትና ከተፈጥሮ ጋር መስማማት እንደሚገኝ የሚያስተምር ነው። የደስታ ምስጢር የእነሱ ህይወት መርህ ነው። ፒራዎች ለእኛና ለዘመናዊ ዓለም ትልቅ ትምህርት ናቸው። ደስታ በቁሳቁስ በስልጣን ወይም በታሪክ ሳይሆን አሁን በሚባለው ቅጽበት ውስጥ መሆኑን በተግባር ያሳያሉ። የጊዜው አልባው ሸለቆ ውርስ ስለ ሰው ልጅ ተፈጥሮና ባህልና ደስታ ያለንን ግንዛቤ እንዲፈታተን ያደርጋል። የሰው ልጅ ተፈጥሮ ፍጹም እርካታና ሰላም የተሞላበት ነው። ፒራሃ ጎሳ ደስታ በአሁን ቅጽበት እንደሚገኝ የሚያስተምር ነው። በዚህ ሃይማኖት፣ ፖለቲካ፣ ቀለም፣ ዘር፣ ጥላቻ በተሞላበት ዓለም እንደዚህ ያሉ ከሁሉም ርቀው ሰላማዊ ኑሮ የሚኖሩ ማየት አስደናቂ ነው። ይሁን እንጂ እኛም ከነዚህ የምንማረው ብዙ ነው። ሰላም፣ ፍቅር ለሁላችንም እያልኩ ታሪካችን በዚህ ያበቃል።